ለዚህ ነው ጓደኞቻቸው ከወላጅ ይልቅ በዚህ እድሜ ጫና የሚፈጥሩባቸው። የሚያምኑት አለ፣ የሚሰማቸዋል። የፈለጉትን ቢያወሩ የሚሰማቸው ጓደኛ አለ። ኦኬ የሚላቸው ማለት ነው። እና አደጋው እዛ ጋር ነው። እኛ ጓደኛ ካልሆንን ሌላ ጓደኛ አለ። በዚህ እድሜ ላይ የምናደርገው ነገር ምንድነው? ፍሪደም ዊዝ ሪስፖንሲቢሊቲ ነው ከልጆቻችን ጋር። ፋውንዴሽኑ ግን ትረስት ነው፣ ወይም መተማመን ያልተመሰረተበት ከሆነ ማትረፍ አንችልም። ጓደኝነት፣ መተማመን መፍጠር እንዴት ነው የምንፈጥረው? ለምሳሌ የጉርምስና እድሜ ላይ ሊሸጋገሩ የሚችሉበት እድሜ አለ። ከ10 እስከ 12 ከ13 በላይ ነው አዶለሰንስ የምንለው በሙላት ጎርምሰዋል የምንለው። በዚህ ሰዓት ላይ በጉልምስና እድሜያቸው ሊገጥማቸው ያለውን ነገር በነፃነት፣ በተለይ እኛ ባህል ውስጥ ትራዲሽናችን ስለ ሴክሹዋል ነገር እንድናወራ፣ ስለሚመጣባቸው ቻሌንጅ እንዴት መወጣት እንዳለባቸው ከኛ ኤክስፒሪየንስ የማውራት ልምድ የለንም። ተሳስተን ወድቀን የተማርናትን ትምህርት ሼር የማድረግ ልምድ የለንም። በዚህ ሰዓት ግን እንደ ጓደኛ ሁሉን ስናወራቸው መተማመን ይጀምራሉ። ውድቀታቸው ላይ ፈራጅ ካልሆነ ቤታችን ፍርድ ቤት መሆን የለበትም ይባላል። ላይክ ወድቀው መነሳት የሚችሉበት አይነት ሩም መሆን አለበት። ኦኬ ይሄ ለትምህርት ነው ምንላቸው ከሆነ ያምኑን ይጀምራሉ። በዚህ ሰዓት ላይ ከምታስበው በላይ ትረስት ጠቃሚ ነው። ትረስት እንዳለ ሆኖ መተማመኑ፣ ካውንስለር ነን ጓደኞች ነን ስንል ጓደኛ አይደለም። አፕሮቹን ነው የምናወራው። ፍሪደም ፕላስ ሪስፖንሲቢሊቲ ነው። ነፃነትና ኃላፊነት ነው የምንሰጣቸው። በተሳሳተ መንገድ መሄዳቸው የሚያመጣባቸው ጉዳት አለ። ከዛ ይማራሉ። ዝም ብለን የምንለቃቸው ስለ ነፃነት ብቻ የምናወራው እንደዚህ አይደለም። ኃላፊነት ሲደመር ነው ነፃነት ነው የሚሆነው። አቀራረቡ ሁለቱም ባላንስ አድርጎ መሆን አለበት። መሰረቱ ግን እንዳልኩ ትረስት መሆን አለበት፣ መታመን አለበት። ለዚህ ነው ጓደኞቻቸው ይባስ ከወላጅ ይልቅ በዚህ እድሜ ጫና የሚፈጥሩባቸው። የሚያምኑት አለ፣ የሚሰማቸዋል። የፈለጉትን ቢያወሩ የሚሰማቸው ጓደኛ አለ። ኦኬ የሚላቸው ማለት ነው። እና አደጋው እዛ ጋር ነው። እኛ ጓደኛ ካልሆንን ሌላ ጓደኛ አለ።